አስተካክዬ ስጠራቸው ይመጣሉ፣ ይበላሉ፣ ይጠጣሉ፣ ይሄዳሉ። ከዛ በኋላ እኔን አግልለውኛል። በቃ እና ሴቷ ማቴ በጣም 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 ልልሽ ለባልሽ ባልሽ ሌላ ሴት መያዙን እርግጠኛ የሆንሽ መቼ ነው? በዓይንሽ ያየሽው ከሌላ ሴት? በዓይኔ እኔ አላየሁትኝም። ሰው ግን ያው ገበያም ሲሄድ ወንዝ ነው ውሃም ስንሄድ አንቺ ባልሽ እኮ እንትናን እንደዚህ ካግብቷንኝ እዛ ቢራ የምትሸጣለች ከኛ ትንሽ እየቀበሌ ያለች እና ከዛች ከተማ ላይ እዛች እኮ እሱ እንደውም አርግዛለች። አንቺ እንደው ሰው ስለሌለሽ ነው አባት ስለሌለሽ የአባት ቤተሰብ ስለሌለሽ ነው እንደዚህ የሚጫወትብሽ ይሉኛል። እኔ መሄጃ የለኝም። ከነዛውም ዝም ብዬ ነው መቀመጠው። በቃ ስራ የተወደቀ አይልም። እዛ ውሎ ይመጣል። ማታ ደግሞ መጥቶ ይደባደባል። በጣም በቃ በር ስከፍት እኔን ይደበድበኛል። ለዛ ውሎ መጥቶ ይደባደባል። ስትይ የምትደባደቡ ይደበድብሻል እንጂ ምን ትደባደባላችሁ? በምን አቅምሽ እሱን ትደበድቢዋለሽ? ይደባደባል የሚባለው አንቺም ስትሰነዝሪበት ነው። እሱም ሲሰነዝር አንቺ ያ ነው ድብድብ። እሱ ግን አንቺን ይደበድብሻል እንጂ አትደባደቡ። አዎ ይደበድበኛል፣ በጣም ይደበድበኛል። በቃ በር ዘግቶ ሰው ሳይገባ ሁሉ ይደበድበኛል። ሰው ብሎ ነው ለምን እኔ አላውቅም። በበነገው ደግሞ ሰው ሲጠይቀው እንደው በእጅ እኮ ትጠፋለች ወይ ፍታት ምንድን ነው ብለው ሲጠይቁት ምን አደረግኳት እኔ አላውቀውም አይታወቀኝም ብላል። ለምን ቤቴን ጥለሽ አልሄድሽም እኮ ነው። አንቺ ባትኖሪ ቢራ ነጋዴዋን አምጥቶ አግብቶ እዛ ቤት ይኖር ነበር። ሰው አንቺ መቀስ ሆንሽበት። ያቺን ቢራ ነጋዴዋን አምጥቶ እዛ ቤት ውስጥ እንዳይኖር አንቺ እንቅፋት ሆንሽበት። ለዛ ነው ሲያይሽ ቤት ሲገባ ሲያይሽ ደሙ ይፈላል። ይቺ ዛሬም አለች ብሎ ይደበድብሻል። በቃ ልክ አሁን ደስ እዛ በኋላ ሰው ለፖሊስ አትነግሪም እንደ አንቺ ለፖሊስ አትነግሪም እንደ ሰው ባይኖርሽም እኮ ለፖሊስ ብትነግሪ በውሎ ከብቶችን እየሸጠ እየወሰደ ለሴት ሲሰጣቸው በውሎ የቤት እህል እየወሰደ ሲሰጥ አንቺ ዝም ትያለሽ እንደ ለፖሊስ ንገሪ ሲሉኝ እዛ ለፖሊስ እጄ ተናገርኩ። የሆነ ሰዓት ላይ ነው ቅንድቤ አካባቢ ሲመታኝ በጣም ደም ፈሰሰና ይሄን ደም እንዳታጥቢ እንዲሁደሽ ተናገሪ አሉ። እዛ በኋላ ሄድኩኝና ለፖሊስ ሲናገር ለፖሊስ ተናገርኩኝ። ከዛ ፖሊሱ ላይ ቦምባ ፈነዳበታል እያዝም ብሎ አሸባሪ ነው እናቴ። አዎ ከዛ ነሐሴ አካባቢ ነበር ውሃ የሞላው ነበረ ወንዝ። ቦምባ ፈነዳበት ፖሊሱ ላይ። ቦምቡም ደንካውን ፈነጣጥቆ ፖሊሱን ሳይመተው ቀረ። ቦምብ ያለው ግለሰብ ይሄማ ያስፈራል። ይሄማ አሸባሪ ነው ቦምብ ካለው በጣም። ከዛ በኋላ ያችን የቢራ ነጋዴዋን ከጀመረ በኋላ ነው ቦምብና ጩቤ መያዝ የጀመረው። አንቺ ጠይቀሽዋል? ቦምብና ጩቤ መያዝ የጀመረው የቢራ ነጋዴዋን ከጠበሰ በኋላ ነው? አዎ ወንዶቹ ከዛ ስለሚያስቸግሩ እሱ ብቻ ለመሆን ነው። የፊልም አክተር ለቢራ ነጋዴዋ ሊደባደብላት ከወንዶች ሊጠብቃት እሷል አንቺ ለቤት አስወልዶ አስቀምጦ ከዛ በኋላ ያን ቦምብ አፈነዳና አጋጣሚ ነሐሴ አካባቢ ነበረ ሳይያዝ ውሃ ሙሉ ውሃ ነበረ ወንዝ አለ። ያን ወንዝ ተሻግሮ የሄደ ሳይያዝ ቀረ። ፖሊስ ላይ ሳይያዝ ቀረ። ወንዙን ሳይያዝ ቀረ። በሌላ ቀን አረሳስቶ ከአንድ ወር እንደዛ በኋላ መጣ። ከዛ ሊያስቀምጠኝ አልቻለም ቤት ውስጥ። አሁንም እንዳልኩሽ ውሎ ይመጣል። ወይናቻ አልጠየቅሻትም? እንትናን ልጅቷን ቢራ ነጋዴዋን ሄደሽ ባሌ ነው እኮ ባለ ትዳር መሆኑን አታውቂም ወይ ብለሽ አልጠየቅሻትም? እንዴት ታውቃለሽ? ቅርብ እኮ ነው ታውቃለች እኮ። እንኳን ጠይቂያት። እሱን ጠይቀሽዋል? አንቺ አሁን እንግዲህ ከአካባቢ ሰው ነው የሰማሽው። እያየሽ ነው ባልሽም ሁሌ እየሄደ ቢራ እየጠጣ እሷን እየጠበቀ ሲያመሽ። ግን ራሱን ከቢራ ነጋዴዋ ጋር ግንኙነት አለ ወይ ብለሽ ፊት ለፊት ጠይቀሻል? አልጠይቀውም፣ እፈራለሁ። ሲጀምር ይህን የመጠየቅ አቅም የለኝም። እኔ ታዛዥ ነኝ። እግሬን ጠቢን ቢል ራሱ እግሩን አጥባለሁ። ስለዚህ በረዳትነት ይሆናል ያመጣሽ። ሚስት ሳትሆኚ የሚስት ረዳት ማለት በረዳትነት ነው እንዲያመጣሽ። የመጠየቅ ቁቡል መብታለሽ። በቃ ሰክሮ መጥቶ ራሱ እግሬን ጠቢኝ ሲል እግሩን አጥባለሁ። ልጅ ይዤ ማለት ነው፣ ጻ ልጅ ይዤ ማርያምን፣ እውነቴን ነው የማወራልሽ። እጠቢኝ ብሎ እሱ እግሩን? አዎ እጠቢኝ ሲል አጥባለሁ። እናት እሺ። ከዛ በኋላ እንደዚህ አድርገሽ ልታስገድኝ ነበረ ለፖሊስ ተናግረሽ ብሎ እንደውም እየባሰ ዘመዶቹም ደግሞ ምንም ቢሆን ቢያጠፋስ ለምን ለፖሊስ ትነግሪያለሽ? ሰው ያለውን ሰምተሽ በእኛ ይፈታ ነበር አይደለ ብለው እነሱም አላኖረኝ አሉ። በቃ በሩን ይቆልፍብና አስወጥቶ ልጄን ይዤ የሚበላ ምግብ እያለ የት ልግባ? ሁሉም ሰው ልክ እንደ ውሻ አየኝ። የት ልሄድ? በቃ ልክ እንደ ውሻ
እና ቤተሰብ ጋር እንዳልኩሽ የአካባቢው ሰው ምናምን እንደ ውሻ ያየሽ ፖሊስ ጣቢያ ሄደሽ ስለከሰስሽ ነው? በሽማግሌ የሚፈታ ነገር ለምን ፖሊስ ጋር ሄድሽ ነው? አይደለም እሱ ፈሩ፣ እሱን እኔን ለማስጠጋት እሱን ፈሩ እና ሁሉም ሰው ሊያስጠጋኝ አልቻለም። እሱ ቦምብ ስላለው ፈርተውት። ኦኬ ለምንድን ነው እሱ በር መቆለፍ የጀመረው አንቺ ላይ? በሩን አስቆልፎ ማስወጣት ነው እንጂ ቆልፎ ሂጅ ከምትሄጅበት ብሎ ተገላገልሽ። ታዲያ የት ሄዳለሁ? ቤት ውስጥ በር የቆለፈብሽ መስሎኝ ነው። የት ሄዳለሁ? የት ሄዳለሁ? ያኔ ልጅ ነኝ፣ ምን አውቃለሁ? የት ሄዳለሁ? ቤተሰቦችሽ ጋር እና ቤተሰቦች ይፈራሉ፣ አያስገቡኝም። እንዳትመጪ ብለውሻል? እንዳትመጪ አላሉኝም፣ ግን ፊት ይነሱኛል። ይንሱሻል? ምንም ቢያደርጉኝ ከባል ቤተሰብ ፊት ከሚነሳኝ ቤተሰቦቼ እየተፉብኝ አልኖርም እንዴ? ስጋዎቼ እኮ ናቸው እናት አባቶቼ። የሆነ ሰዓት ላይ ይኸውልሽ አቡ፣ የሆነ ሰዓት ላይ የቤተሰቦችሽ ቤት ጠፍቶሻል ሂጂ ብሎ ሰደደኝ። ተከትሎኝ መጣና ጠግባ ነው የመጣች። ምንም ሳላደርጋት ነው ጠግባ ነው ሲል ጊዜ የእንጀራ አባቴ አዎ ጠግባ ነው ውጭ ሲል ታናሽ ወንድሜ ጋር ተደባደቡ። የእንጀራ አባቴና ታናሽ ወንድሜ ማለት ነው። ከዛ በኋላ ታናሽ ወንድሜ የእንጀራ አባቴን ሲደበድበው ምላሱን አውጥቶ ወደቀ። በጣም ራሱን ፈንክቶት ማለት ነው። ማን ወንድምሽ ወይስ የእንጀራ አባትሽ? የእንጀራ አባቴ ተደባደቡ በእኔ ምክንያት። ለምን ውጭ ትላታለህ እህቴን? የእንጀራ አባቴ ደግሞ ጠግባ ነው የመጣች እያለ ነው ባሏ ብሎ በዛ ተደባደቡ። ከዛን ቀን ወንድምሽ ለአንቺ አግዞ ከእንጀራ አባትሽ ጋር ተደባደበ አይደል? ወንድሜ ለኔ አግዞ የእንጀራ አባቴ ራሱን ሲፈነክተው ወንድሜ እዛ ወደቀና ምላሱ ወጣ። እና በዛ ምክንያት ከዛ በቃ ልኖር አልቻልኩም። እንዳልኩሽ ቤተሰብም አልፈለጉኝም። የት ልድ ማለት አለመፈለግ ሳይሆን እሱ ስለሚያስፈራራቸው ነው። እሱ ስለሚያስፈራራቸው ከሚደርስባቸው ጫና የተነሳ አልፈለጉኝም። ከዛ የት የምሄድበት ሰጣ በቃ እጄ ላይ አጋጣሚ 800 ብር ነበረችኝ። በቃ ልጄን ትቼው ጠፋሁኝ ማለት ነው። ጠፍቼ አዲስ አበባ መጣሁ። ልጅሽን ያታውሽው ማሬ? እዛው ቤት ተውሁት። ልጄን አያቶቹ ይወዱታል። እዛው ቤት ነው? እዛው ቤት? አዎ እዛው ቤት። አዎ እሺ፣ እሺ። አንዴ መጣሁ። በር ተንኳኳ፣ ጠብቁኝ። ረከሜ ኬስ ዝራ ያረብሽ በረድስ በሬ ነው የምትጩፌ ነው። ቤተሰብ እንዳትወጡ፣ የሰብለት ታሪክ ሳጨርሱ እንዳትወጡ። አሁን እስከምትመጣ ጠብቁ። ወይ እንዴት ናችሁ? የቅዱስ ገብርኤል ልጅ ነኝ። ሰብልዬ አይዞሽ እያሉሽ ነው፣ በኮመንት እያጽናኑሽ ነው። አይዞሽ እያሉሽ ነው። ኮመንት አንብብሽ ማለት አመሰግናለሁ ውዴ። እሺ በነበረሽ 800 ብር ልጅሽን እዛው ባልሽ ቤት ጥለሽ ቀጥታሽ ወደ ቤት ሄድሽ? አዎ አብዬ በጣም እሱን ነገር ሳትሰው በጣም ቃላት ያጥረኛን። እውነት ለመናገር ጦቴ ያፈስ ነበረ፣ ከባድ ነበረ። በዛ ላይ ራብ አለ፣ ስቃይ ነው እና ልጅን ትቼው ጠፋሁኝ እና ከዛ ታክሲ ቦታው ላይ ስደርስ አልቻልኩም፣ ጨነቀኝ በጣም። ታክሲ ቦታው ላይ ስደርስ አልቻልኩም፣ ጨነቀኝ እና ተመልሼ ልጅን ይዤው መጣሁኝ። እዛ ልጅን ይዤው መጣሁኝና ለእኔም አንድ ልብስ ለእሱም አንድ ልብስ እንዲሁ ዝም ብዬ በአጋጣሚ ማንም አላየም ጠፋሁ ማለት ነው። ልጅን ይዤው አዲስ አበባ መጣሁ። አዲስ አበባ መጣሁ። እዛ አክስቴ ነበረች፣ እሷ ተቀበለችኝ። ለእሷም እንዳትነግሪ ለማንም መጣለች ብለሽ ብዬ ተቀመጥኩ 1 ወርና እናቴም መፈለግ ጀመረች። የት ነው ገሌ ጣልካት ብላ። እሱም ደግሞ የት ሄደች ወይም ደግሞ በቃ በጣም ተደናገጡና ሁሉም መፈለግ ጀመረ። ግን እኔ ለ1 ወር ዳብዜ የጠፋ መደናገጥ፣ እነሱም ብሎ መደናገጥ። እሺ ከዛ በኋላ ኧረ እናቷ እኮ በጣም እናት ውጭ ላይ ሱቅ ዱካን መቷ እና እሱን ተቀብዬ ልምጣ። ይቅርታ እሺ እናቴ፣ ችግር የለም። የታርጊና ሄደሽ ነው እናቴ። አይዞሽ። ስቃይ 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 ስቃይ! ኧረ ምን አይነት ስቃይ ነው በእናታችሁ! ስንት አይነት ህይወት አደጉ።
ደፋር። ይሄ የምንዶ ጥቅምት ያስተዳደግ ብልግና። መጀመሪያ ቤተሰቦቻቸው ሲያሳድጓቸው ሴትን ልጅ እንደፈለጉ እንዲቀጠቅጡ እንደፈለጉ ላይዋ ላይ እንዲደርቡ አርጋ አንበላጣው ወንድ ልጅ ጌታ ነው ብለው ያሳድጓቸዋል። ከዛ ሲያድጉ የሴት ልጅ መከራ ይሆናሉ። ባለጌ ማንም መብት የለውም ማንንም የመበደል ሴትም ሆነች ወንድ ማንንም የመበደል። ጫፍሽን ሲነካሽ ተነሽለት ውጪ። ምን ስለሆነ ነው የሚደበድብሽ? ምን ስለሆነ ይሄድና እዛ አህያውን ይቀጠል። አህያ አልመታም ባለችበት ዘመን ደግሞ ሴት ይመታሉ እንዴ? ባለጌ። ስርዓት ያለው ወንድ፣ ጨዋ ቤተሰብ ያሳደገ ወንድ ሴት ላይ እጁን አይሰነዝርም። ጀንትልማን የሆነ ወንድ ኔቨር ሴትን ልጅ የወለደችለትን የልጁን እናት ደሞ እስኪፈስ ፊቷን እየደበደበ አፈር። ሲጀመር ፈሪ ወንድ ነው ሴት ላይ እጁን የሚሰነዝረው። ጀግና ወንድ ሴት ላይ እጁን አይሰነዝርም። ኔቨር። ብትመታው እንኳን አይመታም ሴትን መልሶ።